በመጀመሪያ ጾም ምንድነው? ትናንት መነሳት የነበረበት الصوم ጾም ማለት የአረብኛ ቃል ነው። ጾም የሚለው ወይም ሲያም የሚለው በቋንቋ ደረጃ መተው፣ መታቀብ፣ መቆም ማለት ነው፣ መቆጠብ ማለት ነው። ለምሳሌ አላህ Subhanahu Wa Ta'ala ለመርየም ምን ይላታል? ፈኩሊ ወሽረቢ ወቀሪ ዐይና ብይ ጠጪ ተደሰቺ ፈኢማ ተረይነ ሚነል በሸር አሐደን ከሰዎች አንድንም በምትመለከቺ ጊዜ ፈቁሊ በይ ኢኒ ነዘርቱ ሊረሕማን ሰውመን እኔ ለአርረሕማን ሰውምን ተስያለሁ በይ መቆጠብን ማለት ነው። ማለት ፈለን ኡከሊመ ልየውመ ኢንሲያ ዛሬ ምንም አይነት የሰውን ዘር አላናገርም በይ። በልጇ አመጣጥ የተነሳ ትዳር አልነበራትም፣ ልጅ ይዛ ነው የመጣችው። በዚህ የተነሳ ሉባልታ በዝቷል። ለእያንዳንዱ ማስረዳት የሚናገረውን ሁሉ ማስተናገድ የሚከብድ ነው። አላህ Subhanahu Wa Ta'ala ስብራቷን የምትጠግንበት መንገድ እየጠቆማት ነው። ከማንም ጋር ውዥንብሩን አብሮ እንዳይቀጥል በዚህ መልኩ ዝምታን ተስያለሁ። ሰውም ዝም ማለት መቆጠብ፣ አለመናገር ሸሪዓዊ ተርጓሚው የሰውም ይሄ የቋንቋዊ ተርጓሚው ነው። በአረብኛ ቃላቶች እንዳገባባቸው ተርጓሚያቸው ሊለያይ ይችላል። ሶላትን ብንወስድ ቋንቋዊ ተርጓሚ ያለው፣ እስጢላሂ ወይም ሸሪዓዊ ተርጓሚ ያለው። ቋንቋዊ ተርጓሚው ሶላት ምን ማለት ነው? ኢነ ሶላተከ ሰከኑን ለሁም ሲላቸው ምን ማለት ነው? ያንተ ስግደት ማለት አይደለም የተፈለገው። ምንድነው? ያንተ ዱዓ ማለት ነው፣ ጸሎት ማለት ነው። ሶላት ጸሎት፣ ዱዓ ለነሱ ስክነት ነው። ዋናው ደግሞ ሸሪዓዊ ተርጓሚው በተክቢራ ተጀምሮ በማሰላመት የሚጠናቀቅ በውስጡ በሸሪዓ የታዘዙ ተግባራት ያሉት የዒባዳ አይነት ነው። ሰውምም እንደዚሁ፣ ዘካም ላይ እንደዚሁ ቋንቋዊ ተርጓሚ ያለው፣ ሸሪዓዊ ተርጓሚ ያለው። ይሄ በየትኛውም ዘርፍ ላይ ያለ ነው። በየትኛውም ዘርፍ ነው። አንድ ቃል አካዳሚ ላይ ሲኬድ ሂሳብ ላይ ያለው ተርጓሚ፣ ቋንቋ ላይ ያለው ተርጓሚ፣ ኢኮኖሚክስ ላይ ያለው ተርጓሚ እንደየዘርፉ የተለያየ ተርጓሚ ሊይዝ ይችላል። ወደዚህ ውስጥ ስንመለስ ሰውም ወይም ሲያም ቋንቋዊ ተርጓሚው መቆጠብ፣ ዝምታ፣ መቆም፣ መታቀብ ማለት ነው። ሸሪዓዊ ተርጓሚው ደግሞ እዚህ እየተማማርን ያለው ተርጓሚ ማለት ነው ከሚያስፈጥሩ ጾምን ከሚያበላሹ ነገሮች በተወሰነ የጊዜ ገደብ ውስጥ ተቆጥቡ፣ አላህን አስቦ ተቆጥቦ መቆየት ነው። የጊዜው ገደብ የፈጅር ወቅት ከገባ ጊዜ ጀምሮ ፀሐይ እስከምትጠልቅ ጊዜ ባለው ውስጥ ጾምን ከሚያበላሹ ከሚያስፈጥሩ ነገሮች ምግብ፣ መጠጥ፣ ግንኙነት እና መሰል ተያያዥ ነገሮች ተቆጥቦ መቆየት። ምን አይነት መቆጠብ? በዒባዳ ንያ። ዝም ብሎ ተቆጥቦ ቢውል ጾም አይባልም። ይሄ ዒባዳ ሊባል አይችልም። ስለዚህ አላህን በመገዛት ንያ ከፈጅር ወቅት ጀምሮ እስከ ፀሐይ መጥለቅ ድረስ ከሚያስፈጥሩ ነገሮች መቆጠብ